መልካም እንግዲህ ስለታደሰ አሁን ይሄን ያላወራን ስለርሶ ህይወት ይንገሩ ከካዴት ወደ አስመራ እንደሄዱ ነበር የነገሩ አዎ ከዛ አስመራ ሄድኩ ከአስመራ ተመለስኩ ከአስመራ ሐረር ከሐረር ደግሞ በንቅናቄው ወደ አዲስ አበባ መጣው አዲስ አበባ ከሌሎች መኮንኖች ጋር ውድድር ውስጥ አስገቡኝ መርማሪ ኮሚሽን ይመረጥ ተባለ አንድ ቁጥር ሆኜ ተመረጥኩ ከ15 ሰዎች ጋር መርማሪ ኮሚሽን ታቅ እንደሆነ ፕሮፌሰር መስፍን እና ለማ ጉተማ እና ዶክተር ተክለስላሴ ኤርትራዊው እና እነዚህ ነበሩ 15 ሰዎች ምንድነው የምትመረምሩት እነዚህ ፊውዳሎቹን ኤግዛክትሊ እና በወሎ ረሃብ ምክንያት በወሎ ረሃብ ህዝቡ እየተራበ እንዴት እርዳታ አልተደረገለትም ይሄን ያደረገው ማን ነው በስልጣን ሲባለጉት እነማን ናቸው በሚል ነው እንግዲህ አርስቱ የተቋቋመው በአዋጅ ነው የተቋቋመው የዚህ አባል ነበርኩ እኛ ምርመራችንን ቀጥለን ሚኒስቴሮችን ፊውዳሎችን በመመርመር ላይ ያለን ስልሳዎቹ ረሸኗቸው ኢን ቢትዊን አንድ አመት ከሰራን በኋላ ስልሳዎቹ ከሚመረመሩት ውስጥ ነው ለቃላቸውን የተቀበልናቸው ናቸው አብዛኞቹ አሁን ይሄን ውጤቱን ሳይው ምን ሳይሉ አማን ሸፍቷል ገሌ እንዲሆኗል ብለው ወትረው ረሸኗቸው እንደዚህ ሲረሽኑ እኛ ሄደን ጀነራል ተፈሪ ነበሩ የዛ ጊዜ አጥናፉ ነበር መንግስቱ ምክትል ሊቀመንበር አጥናፉም እንደዚህ ዋናው ሊቀመንበር ተፈሪ ናቸው እኛ በህግ ተቋቁመን ያነው ናቸው አቋቋምን በአዋጅ ምርመራ ጀምረን ነበር አላግባብ በስልጣን የባለጉ ባለስልጣኖችን ለመመርመር አሁን ግን እነዚህ ሰዎች ላይ እርምጃ ተወሰደኛ ምርመራ ምንም ሳናቀርብ ምርመራችንን ሳንጨርስ ይሄ ነገር ከተደረገ ምን አንሰራለን እኛ ምርመራችንን ጨርሰናል አሰናብቱን ብለን ስንብት ጠየቅን አይ ብዙ ምትመረምሩት ጉዳይ አለ ብለው የኮንጎን ጉዳይ እንድንመረምር ጠየቁ እንደገና ምንድነው እሱ ኮንጎ ደግሞ የሚመረመረው ኮንጎም ደግሞ በኮንጎ ያሳበቡ ሚኒስቴሮቹ እንትኑን ያስፈራራሉ የጃንሆይን ስርዓት ጦሩ ደሞዝ በዶላር ነበር ሊከፈለው የሚገባው ተበልቷል የሚል ዝም ብሎ ያልሆነ ነገር ይሄን መርምሩ ሲል መንግስቱ አይ አንዱ አልመረምርም ያልኩት እኔ ነኝ ይሄ እንዴት እንመረምራለን አዋጅ ውስጥ የተጠቀሰው አላግባብ በስልጣን የባለጉ ባለስልጣኖችን ተብሎ ስፔሲፊክ ተደርጎ ተጠቅሷልኛ ልንመረምር የሚገባው የኮንጎ ጉዳይ እዛ ውስጥ የለም እንዴት መመርመር እንችላለን አሉ ገና ከመቶ አለቃ ሻምበል መሆን ነበር አሁን ለማጉተማም ሻምበል እንዳለው አሁን ይሄ እኛ አዋጁ ስላልተጠቀሰ ለመመርመር እኮ ያስቸግረናል አለ ፕሮፌሰር መስፍንም እንደዚህ አለ ያስቸግራችሁም አያስቸግራችሁም ይሄ ትእዛዝ ነው መርምሩ አለ መንግስቱ ፍርደ ገምድል በቃ ፍርደ ገምድል ምንም ምርጫ የለንም ምርመራውን ቀጠል እኔና አንድ የአየር ኃይል መኮንን ምትኩ ደምስ የሚባል አለ ሻምበል ነው ሁለታችን ተመርጠን ጄኔቭ እንድንሄድ ፓስፖርት ወጣልን ፓስፖርት ወጥቶልን ጄኔቭ ልንሄድና ጉዳዩ ልናጣራ ስንል አንዱ ከመርማሪ ኮሚሽን አባል ውስጥ እዚሁ ያለውን የጄኔቭ ኤምባሲ ለምን አንጠይቅም ሰው እዚያ ድረስ ከምንልክ አለ እኛም ሀገር እንዳናይ እንደው መተመቀኘር በሌላ መንገድ ኦኬ አለው እንትኑን ኤምባሲውን ሲጠይቁት ደሞዙ በወቅቱ ስለተከፈለ ሂሳቡም ይሄን ያህል ስለሆነ ቁልጭ አድርጎ ዶክመንት ላከ ለኮሚሽኑ ኮሚሽኑ ያንን አጣርተን ለመንግስቱ ሰጠን ተረከበ ከዚያ በኋላ ሰናበቱን እኔን የሰላሌ አውራጃ አስተዳዳሪ አድርገው መደቡኝ ሌሎችንም የክፍለ ሀገር እንደ የችሎታቸው አድርገው ሲመድቡ እኔ ሰላሌ ተወለድኩበት እንጂ ቋንቋውንም ምኑንም አላውቅም ብዬ አልሄድም አልኩ ምክንያቱም የተበላሸ ሰዓት ነበር ምንም እምቢ ለማለት ፈልገው ይሆናል እንጂ ድሮስ የሚመጣው መቼ ቋንቋውን የሚችል ነው እንደው እርሶ የተሻሉ ነበሩ እኔማ የተሻልኩ መሆኔን አውቃለሁ አይሰራማ ምንም እንደማይሰራ ስለማውቅ ነው ኮራፕትድ ነው ህዝቡ ችግሩን ፈሩ አዎ ችግሩን እኔ በኔ አቅም ላስወግደው ማልችል መሆኑን አወቅኩኝ ስለዚህ ሚኒስቴሩን ጠየቅኩና ጌታ እንደ ሰው ልሾም ብሎ ይለምናል አንተ እንዴት እሺ ሲሉኝ ኦኬ ያን ሪጀክት አደረኩ ከዛ የአዲስ አበባ ወይኒ ፖሊስ አዛዥ ሆንኩኝ የአዲስ አበባ ወይኒ ፖሊስ አዛዥ ሆኜ ስሰራ ከዛ ተዛውሬ የኤርትራ ክፍለ ሀገር ፖሊስ አዛዥ ሆኜ ደግሞ ኤርትራ ሄድኩ እንደገና ድጋሚ ከዛ ግዳጀን ጨርሼ መጥቼ ደግሞ እንደገና የጎጃም ክፍለ ሀገር ወይኒ ፖሊስ አዛዥ ሆኜ ደግሞ ተመደብኩ እዛ
አሁን ከጎጃም ደግሞ ከጨረስኩ በኋላ አለልቱ የሰንዳፋ አጠገብ ያለው የፖሊስ ማሰልጠኛ የለም? አዎ የዚያ አዛዥ ሆኜ ተመደብኩ። እዚያ ስራዬን እየሰራሁ እያለሁ አሁንም ሌላ ቦታ ወደ ጅማ ዛወሩ። አይ እኔ ኳስ እኮ አይደለሁም፣ ልጆቼም የኔ ፍቅር የላቸውም፣ ቤተሰቤም ከኔ ጋር አልኖረም፣ እኔ አልሄድም፣ ለስራው ማልፈለግ ከሆነ እዛወራለሁ ብዬ ግብርና መካናይዜሽን ግብርና ሚኒስቴር ዶክተር ገረመው ነፍሱን ይማርና እሱ ጋር ማመልከቻ አቀረብኩ። ወደ ግብርና ተዛወርኩ። በሚኒስቴሮች ምክር ቤት ትእዛዝ ግብርና መካናይዜሽን የአስተዳደር መምሪያ ኃላፊ ሆኜ እዚያ ስሰራ ቆየው። በመሃል ለውጥ መጣ። ለውጥ ሲመጣ 83ም ሰራው፣ 84ም ሰራው፣ 85ም ሰራው። 86 ላይ አንተ ኮሎኔል ዝናህንም እናውቃለን፣ አሁን ወደ ፖሊስ ተመልሰህ እንድትሰራ እንፈልጋለን ብሎ ወያኔ ጠየቀኝ። አይ እኔ ግዳጄን ጨርሼ ሚሊተሪ ላይፍ ካቆምኩ ቆይቻለሁ፣ አሁን እዚሁ እየሰራሁ ነው ያለሁት። የለም ለስራው ስለፈለግንህ ነው አሉ። አይኔ አሁን እዚህ ከተዛወርኩ በኋላ እዚያ ተመልሼ ለመስራት ያስቸግረኛል ስል ምን ምክንያት ቢኖረው ነው እዚያ መተህ ስራ ስንለው እምቢ የሚል ብለው እስር ቤት ከተቱኝ። እንደው አዎ ስንት ዓመት? 7 ዓመት ታስሬ ነፃ ነህ አሉኝ። ጥሩ ነው ለፍርድ ቤቱ። 7 ዓመት ሙሉ እኔ ብቻ አይደለም የታሰርኩት፣ ቤተሰብም ጭምር የታሰረ። ይሄን ለታሪክና ለትውልድ ነው የምተወው። እኔ ምንም ነገር የሰራሁት ነገር የለም። በዚያ ስርዓትም ኢቭን የፓርቲ አባል እንኳን አልነበርኩም። እኔ ስራዬን ከምሰራ በስተቀር እንጂ የማንም ይሄ አይዲዮሎጂ ተከታይም አልነበርኩም። ነገር ግን ምንም ባልሰራሁት ወንጀል 7 ዓመት ምንድነው ወይን ፍቱኝ ወይን ፍርድ ቤት አቅርቡኝ ብለህ ፍርድም የለም መፍታትም የለም። የሚፈልጉትን ያህል ካሰሩ በኋላ ነፃ ነህ ብለው ከ7 ዓመት በኋላ ለቀቁኝ። ነፃነቱ ምኑ ላይ ነው? 7 ዓመት ነፃነት እንዲህ አይነት እስር ቤት ካገለገሉ በኋላ እንዲህ አይነት ነፃነት ነው ያለው ኢትዮጵያ። 7 ዓመት በዚህ ጊዜ እርሶን 7 ዓመት አሰሩ? 7 ዓመት ይቅርታ ሶሪ በጣም እንጂ በጣም እና ክስም የለም ኬዝም የለም ዝም ብሎ ማረካ 7 ዓመት ምንም ነገር ሆሎታ 2 ዓመት ቃሊቲ 5 ዓመት ቶታሊ 7 ዓመት። እንግዲህ ብዙ ነገር እንዳስሳለን። በዚህ መጀመሪያ እስኪ ወደ ኋላ ልመልሰው። ከክስና ወደ ውትድርና ህይወት እንዴት ነው? አላስቸገሩትም? አላስቸገረም። እኔ እንግዲህ ዴስቲኒ የሚባል አለ አይደለም እንደምታውቀው። በቃ ስሜቴ ልጅም ሆኜ ፈረስ መጋለም ነው፣ ጥይት መተኮስ ነው። ወደ ሰቃ ውስጥ ይሄድኩ። የዚህ አይነት ልምድ ነበረኝ። ህፃን ሆኜ የወታደርነት እንትን አይምሮ ውስጥ ያጭር ነበረ እና አላስቸገረኝም። ደግሞ የኛን ትምህርት የተማርኩት የቄስ ትምህርት ሳይሆን የዜማ የቅኔ ትምህርት ነው የተማርኩት። የቄስ ትምህርት ቄስ ተምረህ ዘኬ ነው ወደ ዘኬ ነው የምትሄደው። ይሄ ልዩነት አለው። ወደ ዘኬ ትምህርት እንዳውም አንሄድም። አባታችን እዚያ ከሄደ ሰው ይገረፋል። የኛ ትምህርት የዜማ ትምህርት የቅኔ ትምህርት ነው። ወደ ቶታሊ ግን በሙሉ ሰዎች የሚሉት የቄስ ትምህርት ነው የሚሉት። ሁሉንም አይደለም። ትልቅ ልዩነት አለ መሀሉ ላይ። ቄስ ካልከው አንድ ሰው አሁን ለምሳሌ ቀሲስ በላይ ቄስ ነው፣ ቀዳሽ ነው። ስለ ቅኔ ትምህርት ስለ ሌላው ብትጠይቀው he know nothing። እኔን ደግሞ ስለ ቅስና ብትጠይቀኝ ምንም ነገር አላውቅም። ዲፓርትመንቱ ይለያያል በጣም እንጂ። የኔን አባት ቄስ ነው ብትላቸው no I don't accept it። የኔ አባት ቄስ አይደሉም፣ አለቃ ናቸው፣ መምህር ናቸው፣ የብሉይና የሐዲስ። እንደዚህ አይነት ልዩነት ነው ያለው እና ከወታደርነት ህይወት ውስጥ ስገባ አልከበደኝም። ካዴት ውስጥ ስገባ ነው የከበደኝ። ካዴት በጣም ከባድ ነው። ምንድነው ካዴት ማለት? እጩ መኮንን ነው። እና የት ቦታ ነው እሱን የተማሩት የሰለጠኑት? የት ከተማ? 6 ወር አባዲና ፖሊስ ኮሌጅ። የት ነው እሱ? አዲስ አበባ ውስጥ ነው? አዲስ አበባ ውስጥ። 1 ዓመት ደግሞ ገነት ጦር ትምህርት ቤት ሆሎታ እዚያ ነው። እዚያ እንግዲህ ኮርሱ በጣም ከባድ ነው፣ እጅግ በጣም። አስተማሪዎቹ ሌሊት ምን ማፕ ሪዲንግ አለ፣ ብዙ ነው። ይሄ ወታደራዊ ትምህርት ብዙ ነው፣ በጣም ከባድ ነው። አንተ በእግርህ እየሮጥክ በሰንጋ ፈረስ ከኋላ ያባርሩሃል።
ከባድ ነው በጣም ደግሞ በማፕ ሪዲንግ ፈተና ካላለፍ ኦፊሰር መሆን አትችልም ስንመረቅ ደግሞ ጃንሆይ ናቸው የመረቁን ከሳቸው እጅ ነው የምክትል መቶ አለቃ ማይርጌ ተቀበል ነው ከሳቸው እጅ ነው እዛ ተመረቁ ከ3 አመት በኋላ ደግሞ አድቫንስ ኮርስ የሚባል እዛው ገባው 6 ወር ዲፕሎማ አገኘው ከዛ አሁን ከዛ እንደዚሁ ያልኩ ሻምበሎን በነገራችን ላይ ነው በአክሰለሬሽን ነው ሻምበልና ሻለቃ የሆንኩት ደረጃውን ጠብቄ ማይርግ ያገኘሁት ሌተና ኮሎኔልና ሙሉ ኮሎኔል ሲሆን ነው በሌላውን መኮንንነት በአክሰለሬሽን ነው በስራ በማሳየው ውጤት በዛ ነው አሁን እንዳልኩ ማፕ ሪዲንግ ቀልጣፋ ወጣት ነበሩ ማለት ነው ተዛዛ አዎ እና ስሜቱ ነበርኝ በቃ ንቃት ጀነራልም በዛ ነበር የሚደሰቱት ታደሰ ብሩ በጣም ይደሰቱ ነበር አንዳንድ ሰልፍ ለመጎብኘት የደብረ ዘይት በሚመጡበት ጊዜ ያነጋግሩኛል በጣም ደስ ብሏቸው ነው የሚሄዱት እና በዛ አይነት ነው እንግዲህ በህይወት ላይ ጥሩ ብዙ ጣውረድ አለ በዚህ ህይወት እንትንም ይጥቀሱልን በዚህ ህይወት ጣውረድ ውስጥ የሚያስተውሷቸው ጓደኞች በተለይ ደግሞ ከኦሮሞ ጋር አንዳንድ ንክኪ ያላቸው ሰዎች ካሉ ማለት ነው አዎ እንግዲህ በዚህ ማከል ስዩም በላቸውን አስተውሳለሁ የበላቸው አሰኑ ልጅ መቶ አለቃ ስዩም በጣም እንዴት ያለግሩም ይሄ የሙሉ አሰኑ ከዝን መሆኑ ነው እንደዛ ሆነ አዎ ከሙሉ አሰኑ ጋር የሙሉ አሰኑ የበላቸው አሰኑ ልጅ ማለት ነው እሱ ያ በላቸው አሰኑና ሙሉ አሰኑ ወንድማሞች ናቸው ጀግኖች በጣሊያን ጊዜ እንትን ያሉ በእውነት በጣም እንደው ባንኖርም በዚያ ጊዜ ታሪካቸውን አጥንቻለሁ ስዩም የቅርብ ጓደኛዬ ነበር እንደገና ሙሉጌታ ተሰማ የሚባል የፍታውራዲ ተሰማው ሚልጅ የቅርብ ጓደኛዬ ነበር መቶ አለቃ ሸዋ ነጋሽ ደግሞ የግራር ጃር እንትን ያያሮ ባላባት እሱም ጓደኛ ነው አሁን በሽተኛ ሆኖ ፍቼ ነው ያለው አንዳርያ የሚባል ሻምበል አሁንም አለ ጡረታ ወጥቶ እሱም እንደዚሁ ጓደኛ ነው ኦሮሞ ነው እዛ ነው ያለው ጥላውን ፈይሳ ሰንዳፋ ኮማንዶ ጣቢያ እሱም ጓደኛዬ ነው አለ በህይወት ከአስመራ በውጊያ ቆስሎ መጥቶ ጡረታ ወጥቶ ኮማንዶ ነው ያለው ከኦሮሞ ልጆች እንግዲህ ማቃቸው እነዚህ ነው እነሱ የጀርሳ ነበሩ ወደ ውጫሌ እሱ ሞቷል ሻለቃ ስሜ ነበረ እሱም አርፏል እነዚህ ለሀገራቸው ብዙ የሰሩ ናቸው ይሄን የመሳሰለ ነው እንግዲህ ሙሉጌታ ተሰማ እንደውም አስመራ መቀሌ ነበረ ወደዚህ ሲመጣ ደራ ላይ ነው ታምራት ላይ ናቸው የገደሉት ለምን ወታደር ስለሆነ ነው ኦሮሞ ስለሆነ ነው እንጂ ታምራት ኦሮሞ ሀገር ሄዶ አማራውን ለምን አታጠፉም ይላል አማራው ሀገር ሄዶ ደግሞ ኦሮሞውን ለምን አታጠፉም ይላል እንዲህ አይነት መሰሪ የነበረ ሰው ነው አሁን ደግሞ ጴንጤ ነኝ ብሎ ይሰብካል እና ሜዳላ አውጥቶ ዝም ብሎ በአደባባይ ረሸ ነው ገደለው አዎ በእውነት ገደለው እሱ ነው የገደለው ሙሉጌታ ተሰማ ፍታውራዲ ተሰማው ሚልጅ እናቱ ደግሞ አባቱ ደግሞ ተሰማ በዳኔ ለመንን ታቀው እንደሆነ ያ ደገም ውስጥ ነው አዎ ደገም ውስጥ ነው አባቱ ባላባት ነው እነ ቀጨመ ዳዴ ልጆች እነሱ ነበሩ ጓደኞቼ እንግዲህ ያሉትም አሉ የሞቱትም አሉ እንግዲህ ጊዜው የሚያቀራርም አይደለም እንደምታየው ነው እና ብዙዎች ነበሩ በእውነት ማሞ መዘመርንም በመጠኑ አቀው ነበር እስኪ እንገሩን ስለ ማሞ መዘመር በመጠኑ ነው እሱ ብዙ የወጣ ታሪኩን ከነጃ ታደሰ ጋር ነበር ያለው እሱ ያኔ ነው የሚያውቁት ከነጃ ታደሰ ጋር ሲንቀሳቀሱ ነው የሚያውቁት ኢንፎርሜሽን ደረጃ ነው ማቀው በዚያን ጊዜ እንቅስቃሴ ውስጥ ነበር መጫፍ ቶሎ የሚባል ሟን በሳዘም ነገደ ሟቆትዮ ዘም ነገደ ኦሮሞ ይያሉ የሚቀልዱ ነበሩ እሱ ነው እንደዛ ምሉት አዎ እና ፐርሶናሊ እንግዲህ ተገናኝተን ተዋይተን ማናቀም እድሜም ደግሞ ያራርቀናል ግን ማሞ መዘምር የሚባለው ከጀራ ታደሰ ጋር አብሮ መኖሩን አውቃለሁ ሲሰቀል ያስታውሳሉ
የለም አላስታውስ የጀነራል ታደሰም ብቻ ነው ጀነራል ታደሰ የጦር ፍርድ ቤቱ እድሜ ልክ ነው የፈረደባቸው ከደጃዝማች አሉላ በቀለ ጋር መንግስቱ ግን በራሱ ስልጣን ነው እንዲረሸኑ ያደረገው መንግስቱ መጥፎ ሰው ነው በጣም መሀይም ነው በጣም መጥፎ መሀይም መግደል ብቻ ነው የሚያውቀው አዎ በኋላ ደግሞ ምንም አልገደልኩም ብሎ ሲናገር በጣም ገርሞኛል አብዮቱን የገደላቸው ይላል አዎ እና እንደዚህ አይነት ነገር በህይወት ውጣ ውረድ ውስጥ እኔ በተፈጥሮ ኮራፕሽን አልወድም ሲጓደልም አልወድም ነገር ግን ኮራፕሽኑ ጨዋታው ስለሌለው ከሀገር ለሀገር ነው የሚያዛውሩኝ ፎርዋርድ ነኝ ደግሞ ከበታች ጋር ስማማለሁ ከበላይ ጋር ግን አልስማማም ለዚህ ነው እርሶን ለማስወገድ ይሆናል እንትን የሚሉት ዙር ይልኝ ከመንገድ አዎ በቃ ይሄ ነበር ያላችሁ እኔ እንዳን ነገር ነበር የሚፈሩኝ መርማሪ ኮሚሽን ሆኖ እነዛ የተገደሉ ሲልሳዎቹን ሲመረምሩ የርሶ እናንተ ምርምር ቢያልቅ ኖሮ እነዛ ሰዎች ይተርፉ ነበር አንድም ሰው የሚገደል የለበትም እንኳን መገደል አይደለም እስራት የሚፈረድበት ሰው የለም ቢያንስ አምዴ አበራ እንዴት አይገደልም ያን ሁሉ ህዝብ ያፈናቀለ ፊውዳል አምዴ አበራ የሰራው ወንጀሉን የሰሩት አብረውት ያሉት ተከታዮች ናቸው ይሄን የሰሩት አሁን አዲዶሮ ላይ ታቅ እንደሆነ ብዙ መሬት ነቅሏል ኦሮሞውን መሬት የነቀለው መሬቱን ሊገዙ የፈለጉ ሰዎች ናቸው ይሄን አርግ ያሉት እሱ በኦሮሞነታቸው ለማጥቃት አይደለም ኦሮሞ ሰላሌ በሙሉ የራስ ካሳ መሬት አይደለም እንዴ በሙሉ የራስ ካሳ መሬት እኮ ነው ስፔሲፊክ አርጎ ኦሮሞን ሊያጠቃ አልፈለገም እኔ አንደርስታንድ እንደማረጋው መሬቱን ነው የፈለገው መሬቱን ሲፈልግ አርሰዋለሁ አለ አይ አንተ ቦታውን ካልሰጠህን እኛ እኮ አቅም የለንም ማለት ገዢዎቹ የገዙ ሰዎች ናቸው እኮ አንተ ንቀልና ስጠን ያሉት እኛ እናርሳለን ኩዳድ እናረጋዋለን አሉት ግን ስልጣኑ በሱ እጅ ነው እሱ ነው ያነሳቸው አውራጃ አስተዳዳሪነቱን ኮትቷል እሱ ወደ ንግድ ዓለም ገብቶ ከብት ያረባ ነው መጣና ደገሜ ሙከቁሌን ታቀው የለም ማዶላ ያለው መሬት ጭሰኞቹን ሲነቀል አይ አንነቀልህም ዞር በል አሉት ዞር በለሎ ተኮሱበት ሸሽቶ አመለጠ ገባ ወደ ፊቼ አሁን ከዚህ ከሰራስ ካሳይል ጋር ተከታኩሰን እኛ እንዲከሆን ምን ሀገር አለን ብለው ጓዛቸውን ከብቶቻቸውን ነርተው ባሌ ገቡ ፈሯቸው ኮንሲኩዌንሱ ፈሩ ውጤቱን አዎ ይሄን ያረጉት ግን እሱን የሚመክሩ ሰዎች እዚያ ያሉ ሰዎች ናቸው ይሄን ሳቦታጅ የሰሩት እና አንደም ጥሩ ሰርቷል ብዬ አይደለም እኔ አንደም መጥፎ ነገር ሰርቷል ያኔ ቃለ ኢንቨስቲጌት ሲታረጉ ይሄን ነበር መልስ የሚሰጧቸው እሱ አላረግንም ይሄን እሱን አላረጉ በኋላ ነው ተይዞ የመጣው እሱ በኋላ ነው ከፊቼ ተይዞ የመጣው ግድያ ውስጥ ነው እንጂ የጨመሩት ምርመራውን ብናካሄድ ኖሮ ቁልጭ አድርገን እናወጣው ነበር ነገሩን የና አክሊሉ ሀብተወልድ አሁን ምርመራ ምን አጠፉ ነው የሚባለው ምንም ያጠፉት ነገር የለም ያለ ደሞዛቸው ምንም ነገር የላቸውም አለ ከረባታቸውና ለሚለብሱ ሱፍ በስተቀር ምንም የሌላቸው ሰው ናቸው መሬት የላቸው ምንም ነገር እጅግ በጣም የሚያሳዝን ነው ነገርኩ እኮ ደረጀ እኛ ከመረመርነው ውስጥ የሞት ፍርድ አይደለም እስራት የሚያስፈርድ ነገር የለም የጃንሆይ ሚኒስቴሮች ጥንቁቆይ ናቸው በጣም እነ ከተማ ይፉን ጠየቅናቸው አንተ በስልጣን ባልጋል እንዲያለሽ ሴት እዚህ አስቀምጣሃል የሚል ጥያቄ ነበር የቀረበለት ምንድነው እስቲ በስልጣን ባልጋ ያረኩትን ነገር አምጣዋለ ተይጥታ ገሊት የምትባል ሴት ጋር ትገባ ነበር አዎ ገባለሁ ታዲያ ምንድነው ችግሩ አሁን ያሉት ባለስልጣኖች አይገቡም በትርፍ ጊዜ እዚያ መግባት ማለት ምንድነው ወንጀሉ ምኑ ላይ ነው ኃጢያቱ አለ ይሄን ነው መልስ የሰጠው ሌሎችም እንደዚሁ ትንሽ ስተት የነበረው ለገሰ በዙ ላይ ነበር ምን ስልጣን ነበራቸው ሳቸው የወሎ እንደራሴ ነበረ ረሃቡ ላይ ችላላለም ደክሟል በጣም ህዝቡም እህል እንዲያገኝ አድርጓል እንደዚህ ከተረዳ ህዝቡ እንዴት ሊፈርስ ቻለ
ብለን በምንጠይቀው ጊዜ ወሎና አዝማሪ መሄድ ልማዱ ነው አለ። ይሄን ነው የጠቀሱበት እንትን ሲሉ ይሄም ቢሆን የሚያስገድል አይደለም። እና እኛ ከመረመርነው ውስጥ እኔ ምርመራው ቢያልቅ ኖሮ ሪሊ ምንም ነገር የለም ምንም። አይ እንትና አክሊሉ ሀብተወልድ ላይ ኦሮሞ መልካም አመለካከት የለው እንደውም ለዚህ አመት ታደሰን ያነሳሳው የሱ ንግግር ነው የሚባላል። እርሶ ይሄን ነገር ሰምተዋል በዛ ዘመን? የለም አልሰማሁም። ምን ያላቀም እኮ እድሜም እኮ አስቸጋሪ ነው። እድሜ እኮ እንትን አለው። ያውም እኮ ታደሰ ጋር ስለምንቀራረብ ነው ሁሉ የነገርኩ እንጂ ያኔ አልሰሙም። እንዴ የጃኖን ስም በጨዋታ እንኳን ብታርሳ እንዴ አንተ ነውር እኮ ነው የንጉስ ስም አይነሳም ነው የሚባለው እኮ ቤት ውስጥ የትም አይነሳም እንዴ በጣም ነውር ነው። እኔ እንደ ሰው የማይመስሉኝ ነበር እኮ እሳቸው መላእክት ገብርኤል ምናምን ኤግዛክትሊ ከሰው የተለየ ሰው ነበር የሚመስሉኝ። እኔ በራሴ ነው የምልህ እንዴ ሰው መሆናቸውን ያወቅኩት እኮ በኋላ ነው እኔ ኦፊሰር ከሆንኩ በኋላ። ስለዚህ ያ ስለሆነ አንድ ደስ የሚለኝ ብቻ በህይወት ታሪኬ ላይ ልንገርህ። እዛ የአዲስ አበባ ወይኒ ፖሊስ አዛዥ ሆኜ ቀበሌ ዲሞትፎር እየታጠቀ እየመጣ ሰው እንውሰድ ሲሉ ዞር በል ነው የምለው። ዞር በል ከዚህ እንዳትቀርብ ነው የምለው። ያሰራቸው ሰዎች ያሰረው ሰው ደብዳቤ ጽፎ ያሰረውን ክፍል ካልወሰደ በስተቀር ማንም የቀበሌ ታጣቂ መጥቶ ማንም የደርግ አባል መጥቶ እስረኛ አምጣ ቢል አልሰጥም። ከሁሉም ማስታውሰው አሊ ሙሳ መጥቶ ከባሌ የታሰሩ እስረኞች አሉ ለወስድ ነው የመጣሁት አለና መኪና ይዞ ገባ። አይ ጓድ አሊ እነዚህ እስረኞች አንተ አልሰጠኸኝም፣ መንግስት ነው ያስረከበኝ። መንግስት ያስረከበኝን ለአንተ ልሰጥ አልችልም። ለምሳሌ አሁን አንተ ባንክ ብትሄድ ያላስቀመጥከውን ገንዘብ ስጡኝ ብትል ይሰጡሃል አልኩት። ይሄ እንደዚህ አልኩት። ይሄማ ቢሮክራሲ ነው አለ። ምንድነው ቢሮክራሲ እኮ የሚለውን ቃል ሁላችንም አሁን ነው የሰማነው አልኩት። ሰላም አላለኝም። ተነስቶ ሄደ። ደርግ ጽሕፈት ቤት ሄዶ አስጠራኝ። ትፈለጋለህ አሉኝ። ለምንድን ነው የፈለጉኝ እነዚህ ሰዎች አልኩ። ትጥቄን ታጠቁ። በራፉ ላይ አስፈቱኝ ትጥቁን። አንድ ነገር እንኳን ቢመጣ አንዱን ይዤ እሄዳለሁ እንጂ ብቻዬን አልሄድም። የስል ትጥቅ መፈታት አለበት አለ። እሺ አልኩና ትጥቄን ፈትቼ ስገባ ዳንኤል የሚባል አንድ መሰሪ ነበረ፣ ኮሎኔል ነው። እሱ ጋር ሰላምታ ሰጠው። ሰጥ አሊ እዚያ ቁጭ ብሏል። ምንድነው እናንተን ያላግባባችሁ ያለው ምንድነው አለኝ። አይ እኔ ምንም ያላግባባን ነገር የለም፣ ምክንያቱም እስረኞች ልውሰድ አለ አሊ ሻምበል አሊ መጥቶ አንተ እኒህን እስረኞች አላስረከብከኝም፣ ያስረከበኝ ክፍል አለ፣ ያ ክፍል ካልጻፈ ለማስረከብ አልችልም ነው ያልኩት። ይሄን ነው እንዴ ያለ? አዎ ታዲያ ምን ጥፋት አለው አለው። እናንተም እዚሁ ጥጋበኛ ሻለቃ እዚህ ያስቀምጣችሁ ነው ያለው። በፊት ሰምቻለሁ እኔ። እሱ ምን ስንል ችግሩ ከዚሁ ከእናንተ ጋር ነው ብሎ ተነስቶ በሩን ዘግቶ ወጣ። ይሄ አንድ ስጡኝ ምንድነው ወስዶ ሊገላቸው። ኤግዛክትሊ አሊ ሙሳ ብዙ ሰው በመግደል ወደ ባሌ በተለይ ወደ ኦሮሞ ክልል አካባቢ የምን ብሔር ተወላጅ ነው? መጡ ሰዎች ከባሌ መጡ ኦሮሞዎች። የምን ብሔር ተወላጅ ነው አሊ? ወሎ ነው። ወሎዬ ነው፣ ግን ብዙ ሰው እንደገደለ ነው የሚታወቀው። ኧረ በስመ አብ መግደል ትላለህ እንዴ? ሙስሊም ነው የወሎ። ሌላ ደግሞ ያለፍኩት ማላልፈው ምን ጊዜም ኩዩ ያሉትን ኦሮሞዎች ሰብስበው ሊገድሏቸው ሲሉ ሄጄ ደርግ ጽሕፈት ቤት አመልክቼ ሻምበል ሰለሞን ይባላል ይኑር ይሙት አላውቅም። አሁን መርማሪ እሱ ነበረ። ሰንበቴ ይጠጣሉ። መድኃኔዓለም ቤተክርስቲያንን ታውቀዋለህ? እዛ እየተሰበሰቡ ሲጠጡ ስለ ኦነግ ነው የሚነጋገሩት ብለው ሊገድሏቸው አሰሯቸው። በእግዚአብሔር ፈቃድ እነሱን ለማስፈታት ይያለሁ። የሚያስታውሱት አለ ከዛ ከፈቷቸው ሰዎች? ታዲያ እነ መኮንን እነ ተፈሪ መኮንን እነ አስፋው መኮንን እነ ሙሉጌታ ግዛው እነ ማንትስ ባዩ እነ ታያፈ ወርቅ ትዝ ይሉን ታውቃቸው እንደሆነ አሁን የጠቀሳቸው ሰዎች አውቃለሁ። በስም አውቃቸዋለሁ፣ በአካል ባላውቃቸው። አዎ እነዚህን እኔ ነኝ ያስፈታኋቸው። እነ
አበራ ማን ነው ወንድሜ? እርግጠኛ ነኝ እነዚህ ሰዎች በዛ ዘመን ስለ ኦነግ ማልሰሙ ምንም ነገር አያውቁም። they know nothing about ኦነግ። እንደዚህ አድርገውማ ቢሆን ጥሩ ነበር። ደርግ በኋላና ለለማጉተማ ነግሬ ነው። ለማጉተማ ሀገር አስተዳደር ሚኒስቴር አልነበረም? በኋላ እኔን ዘሬን ጠቅሰው ፈልገው ኦነግ ስለሆነ ነው ይሄን የሰራው ተብርሃኑ ደበሌ ጋር ሆኖ ብለው ደግሞ ወነጀሉኝ እኔን። እኔ መልስ ሰጠኋቸው። ምንም ችግር የለም። በዛ ጸጥ ነው ያረኳቸው። ብርሃኑ ደበሌ ግብርና ሚኒስቴር ልበል? ብርሃኑ ደበሌ ዋጻውን እኮ ነው ሀገሩ። ልጁን ደግሞ የቴ ልጅ ነው የሚያገባው። በጣም ጎበዝ ሰው ነው። ዲተርሚንድ የሆነ ሰው ነው። እና የሱን ቃለ መጠይቅ ሰምቼ አስተማሪና ተማሪ 6ኛ ክፍል 8ኛ ክፍል ጓጾን የመጀመሪያ ተማሪ ናቸው። ሚኒስትሪ ሲወስዱ አስተማሪያቸው ከነሱ ጋር ፈተና ወስደው ነብራኑ ደበሌ አልፎ አስተማሪ ወደቀ። የሚገርም ነው። ያው ኩላቸው ሁለቱም ያው ያኛው ያስተምርኝ እየተማረም ነበር ማለት ነው። ከመምህሩ ደቀ መዝሙሩ አለ። ወረጃርቶም ደግሞ እንደዚህ የታሰሩት እነ ታደሰ ጅማን ታውቃቸዋለህ? እነ ገላነሻ ነውን ታውቃቸዋለህ? እነሱንም እንደዚህ አደጋ ላይ ሊጥሏቸው ነበር። እነሱንም እንደዚሁ አይቻልም ምን ባረጉ ነው? ሰው የለም፣ አጋዥ የላቸውም፣ አገሩ ሰው ታዛቢ የለውም ተብሎ ነው እንደዚህ ምን አድርገው ነው እነዚህ ሰዎች ሰርተው የሚበሉ ሰዎች ብዬ እነሱንም አስለቅያቸዋለሁ። እና ይበልጥ እኔ እንደው በእውነት ነው የምልህ ለዚያ ለወረዳው ብቻ አይደለም ለአውራጃው ህዝብ ኢቭን እንደው መሬት አለን እኛ በብዛት መሬት ነበራቸው አባቴ። ጭሰኞቹ በሚመጡበት ጊዜ በስነ ስርዓት አስተናግዷቸው አንድ ቁና ቀርቷልና ሽልቻ ጠፍሪ ይያዝ የሚለውን እቃወም ነበር ልጅ ሆኜ ለአባቴ እየነገርኩ። እሳቸውም ደግ ነበሩ የኔ አባት እውነቱን ለመናገር እና በጣም ብዙ ፈተናዎች ነው ያሳለፍኩት። ምን ማለት ነው አንድ ቁና ቀርቷልና ጠፍሪ ይያዝ ማለት? ሽልቻ አላሞላማ ያንን ሲያሞላ ነው መውሰድ ያለበት። ለምሳሌ 10 ቁና መስጠት ይገባው እንደሆነ 9 ቁና ከሆነ ሽልቻው ወይንም መጫኛው ይያዛል። ያው ለዛ ብሎ እህሉን ይዞ ይመጣል። እኛ ግን አንይዝም ነበር። እንዳይያዝ አደረግ ነበር እኔ ልጅ ሆኜ። አባቴም ይቀበሉኝ ነበር። ትክክል ነው ይሉኝ ነበር። አንዳንድ ከኔ በላይ ያሉት ግን ሐሳቡን አይደግፉም ሊይዙ ሲመክሩ በዛ ላይ ልጅ ሆኜ ጣላ ነበር እኔ። እንትን ደግሞ በኋላ ለውጡ ወላጆቻችን ሞቱ በ64 ተከታትለው ነው የሞቱት። መሬት ነበረን፣ ቱሉ ሚልኪ ነበረን፣ ሸንኮራ ነበረን፣ ያያምበና ነበረን፣ ብዙ ቦታ መሬት ነበረ። ኢሰኞቹ ጋር እየሄድኩ መሬቱ የናንተ ነው ስታገኙ ስጡኝ፣ ካላገኛችሁ የራሳችሁ ጉዳይ ነው፣ እኔ ባለ መሬት ነኝ ብዬ እህል ስጡኝ ብዬ አላስገድዳችሁም ነበር እምላቸው። አሁን ሲሄድ አንዳንዱ እህል እየጫነ ያመጣልኛል። በእውነት በጣም የሚገርም ነገር እኮ ነው። አቀባበላቸው ሁሉ ሌላ ነው። ያያምበና እኔም አውቃለሁ በደንብ። ቅድመ አያቶቼ ከዛ ናቸው። እውነትህን ነው? ጅማ ንጉሳ ነበር የሚባለው ስማችን። እዛ ያለው የሚታወቅ ዘመዳችን አበራ ነገሳ ሳኩሜ ያያምበና ወረ ነገሳ ሳኩሜ ይላል። ከሲሳንም ቤኩ ጋር ነምሬ ፈለቀን ነው ማቃቸው። እዚያ እነ ጅማ ንጉሳን እነ ተገኛ አባ መቻል ወራባ መቻል ቤቱ ነምቤክ ወራባ መቻል ለፋ ቢታኒ ታና በለፋ ቢታኒ ሲዛ መሳን እንትን ነው ሲልሚ እኮ ነው የመጡት። ወኔ ዳምሳን አከሰዳኒ እንትና ይሄ ሳኩሜ በዳሳ ወፍርህ የኩኒ ለገሰዲ ከነ ቢቲ ይሄን መሬት ይግዙ ምናምን ስለ ከነ ለፋ አንቱታ ማለም ቢታ የዴዲሴ ወሪባ መቻል ለፋ ነው ቢታ ዋይታይ ፎሬስት አኔሩዩም ለፋ ሰኒ ረቲ ከሲያ በጣም ሀብታም ለህልም እነ ተሰማ እነ ለማ ተሰማ እኔ